ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። የቦንጋ ዩኒቨርሲቲ ለግንባር ቀደም እናቶች የእውቅና ስነ ስርዓት አካሂዳ። እናቶች የሁሉም ነገር መሰረት በመሆናቸው መንከባከብ፣ እውቅና መስጠት አስፈላጊ እንደሆነ ተገልጿል። ተጨማሪ አለ። በመድረኩ ተገኝተው ንግግር ያደረጉት የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ ዩኒቨርሲቲው በ2030 በተፈጥሮ አጠባበቅ ቀዳሚ ለመሆን በርካታ ስራዎችን እየሰራ እንደሚገኝ ገልጸው በምርምሩ ዘርፍ በአካባቢው የሚታዩ ችግሮችን በመለየት በካፋ ዞን ሁሉም ወረዳዎች ችግር ፈቺ ለውጦችን እያስመዘገበ እንደሚገኝ ገልጸዋል። በ2030 እንደ አውሮፓውያን አቆጣጠር በተፈጥሮ ሀብት ጥበቃና አጠቃቀም በአፍሪካ ቀዳሚ ከሆኑት ከፍተኛ የትምህርት ተቋማት መካከል የመጀመሪያ ሆኖ የማየት ራዕይ ቀርጾ እየተጋ ያለ ዩኒቨርሲቲ ነው። ይህንን ራዕይ ለማሳካት በመማር ማስተማር፣ በምርምርና የማህበረሰብ አገልግሎት በርካታ ስራዎችን በመስራት ላይ ያለ ዩኒቨርሲቲ ሲሆን በ2016 ዓ.ም በመደበኛና የተከታታይ የቅድመ ምረቃና ድህረ ምረቃ መርሃ ግብሮች በሁለት ማዕከላት ማለት ነው በቦንጋና ጌሻ ማዕከል በ6 ኮሌጆች በ42 ትምህርት ክፍሎች ከ10,000 በላይ ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ፕሬዝዳንቱ አክለውም ለግንባር ቀደም እናቶች እውቅና መስጠት የተፈለገበትን ዓላማ ገልጸዋል። እነዚህ እናቶች በካፋ ዞን ከሁሉም ወረዳዎችና ከተማ አስተዳደሮች የተውጣጡ ሲሆን በሚኖሩበት አካባቢ የተመሰከረላቸው እንደሆነ አብራርተዋል። በመቀጠልም መልእክት ያስተላለፉት የሴቶች ህጻናትና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ አለሚቱ ኦሙት በበኩላቸው ሚኒስቴር ተቋማቸው የሴቶች የህጻናትና የአረጋውያን የተለያዩ ችግር ውስጥ ያሉ የማህበረሰብ ክፍሎችን የሚከታተል የሚደግፍ መሆኑን አመላክተው በቦንጋ ዩኒቨርሲቲ የራሱን ኃላፊነት በመውሰድ እየሰራቸው ያለው ችግር ፈቺ ስራዎች የሚደነቅ መሆኑን ገልጸዋል። የህፃናት፣ የወጣቶች፣ የአረጋውያን፣ አካል ጉዳተኞች ለችግር ተጋላጭ የሆኑ የህብረተሰብ ክፍሎችና የተለያዩ ችግር ውስጥ የሚገኙ ማህበረሰቦችን እንዲሁም በዚሁ በ2015 ደግሞ የቤተሰብ ጉዳይ እንደመዋቅር ሆኖ እንዲካተት ተደርጎ የተዋቀረበት ሁኔታ ስላለ ትልቅ የሀገሪቷን ዜጎችን በሙሉ የሚከታተል የሚደግፍ የሚያበቃ እንዲሁም ደግሞ በወል በተሰጠው ስልጣን የሌሎች መስሪያ ቤቶችንም ስራ አፈጻጸም የሚከታተል እስከ ተጠያቂነት ድረስ የሚያደርስ ኃላፊነት የተሰጠው በመሆኑ ዛሬ በዚህ ቦታ ላይ የተገኘ ነው። የቦንጋ ዩኒቨርሲቲ የራሱን ማህበራዊ ኃላፊነት በመወጣቱና እኛ ለምናስተባብራቸው የህብረተሰብ ክፍሎች ትልቅ ትኩረት አድርጎ እየሰሩ በመሆኑ በዚሁ ተጋብዘን በእናንተ መካከል ልንገኝ ተገደናል ማለት ነው። ስለዚህ ለዚህ ሚኒስቴር መስሪያ ቤቱ ትልቅ አክብሮት እንዳለው በዚህ አጋጣሚ ለመግለጽ ፈልጋለሁ። በመድረኩ የማጠቃለያ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ገነት መኩሪያ ቦንጋ ዩኒቨርሲቲ የሴቶችን ችግር በመፍታት ቀዳሚ መሆኑን ጠቁመው እናቶች የሁሉም ነገር መሰረት በመሆናቸው ለእናቶች ትኩረት በመስጠት እውቅና መስጠቱ አስደሳች እንደሆነ ተናግረዋል። በመጨረሻም ቦንጋ ዩኒቨርሲቲ ሳይንቲፊክ ኤንድ ፕራክቲካል ሴንተር ኦፍ ፓይሲክ ኤንድ ቢሄቨር ከተባለ ድርጅት ተወካይ ሳይንቲስት ኦልጋ ከቻሊካና ጋር ተፈራርመዋል። የካፋ ዞን ገቢዎች መምሪያ የ2016 በጀት ዓመት የ11 ወር እቅድ አፈጻጸምና የ2016 የሐመር ውሃ ግብር ለማስከፈል በሚያስችል ቅድመ ዝግጅት ዙሪያ ከባለድርሻ አካላት ጋር የምክክር መድረክ አካሂደ። መድረኩም በበጀት ዓመቱ እስካሁን የተከናወኑ የገቢ አሰባሰብ ሪፖርትና የቀጣይ ስራ አቅጣጫ ላይ ያተኮረ መሆኑን ተመላክቷል። ዘገባውን ያዘጋጀው ባልደረባችን ታምራት ኃይሌ ነው። ክፍል ያለው አቀርበዋል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊው አቶ ደመላሽ ንጉሴ እንደተናገሩት ከተለያዩ ምንጮች የሚሰበሰበውን ገቢ በአግባቡ በመጠቀም ለልማት ማዋል ይገባል ብለዋል። ማንኛውም ልማትም ይሁን ለመንግስት ሰራተኛው የሚከፈለው ደሞዝ ከገቢ ጋር የተያያዘ በመሆኑ በገቢ አሰባሰብ ላይ ሁሉም ኃላፊነቱን ሊወጣ እንደሚገባም አሳስበዋል። በተለይ የገቢ አሰባሰብ ስርዓታችን በተመለከተ ቅድምም መግቢያ ላይ እንዳስቀመጥኩት ዘንድሮ ላይ ከየትኛውም ጊዜ በላይ 1.7 ቢሊዮን ብር መሰብሰብ አለብን ብለን እቅድ ይዘናል። ይሄ ማለት ካለን አቅም አንፃር፣ ካለን ፖቴንሻል አንፃር፣ ካለን ህዝብ ቁጥር አንፃር እጅግ በጣም ዝቅተኛ ነው። ስለዚህ
1.7 ቢሊዮን ብር እንሰበስባለን ስንል እናንተን ተማምነን ነው። ታች ላይ ያለውን መዋቅር በመተማመን ነው። ስለዚህ ይሄን ደግሞ ማድረግ እንችላለን። የኛ የዞናችን ኢኮኖሚ በሁሉም ረገድ እያደገ መጣበት ሁኔታ አለና እስካሁን በደረስንበት 1 ቢሊዮን 508 ሚሊዮን 190,297.7 ወይም 86.7% ማሳካት ችለናል። ይሄ በጣም ጥሩ የሚባል ውጤት ነው። ግን የሚያኮራራ አይደለም። ከአፈጻጸም ረገድ በጣም የሚመሰገኑ መዋቅሮች አሉ። ዴቻ ወረዳን እጅግ አድርገን እናመሰግናለን። እቅዱን በ11 ወራት ውስጥ ማሳካት ችለዋል። ዴቻ ወረዳ አንዴ እውቅና ቢሰጡ፣ ጊምቦ ወረዳ ከ110% በላይ ደርሷል። እቅዱን በ11 ወራት ውስጥ ማሳካት የቻለ ብቸኛ ወረዳ ነው። ለዚህም እውቅና ያስፈልጋል። አንዴ እውቅና ቢሰጡ። ሌላው በጣም እውቅና መሰጠት የሚፈልገው አዲ ወረዳ ነው። አዲ ወረዳ ባለፈው እስከ 6ኛ ወራት ድረስ የመጨረሻ ደረጃ ላይ ያለ ወረዳ ነው። በርካታ ችግር ያለበት ነው። በርካታ የጥያቄ ያለበት ወረዳ ነው። ቁርጠኛ አመራር በመመደቡ ቁርጠኛ ባለሙያ ከዞንም ጀምሮ ድጋፍ በማድረጉ አሁን ላይ ወደ 94% አካባቢ ደርሷል። በጣም እውቅና ያስፈልጓል። በበጀት ዓመቱ 1.7 ቢሊዮን ብር ለመሰብሰብ ታቅዶ በእስካሁኑ 86 በመቶ ብቻ መሰብሰቡን የጠቀሱት ኃላፊው በቀሩት ጊዜያት እቅዱን በማሳካት የገቢ አሰባሰብ አቅምን ማሳደግ ይኖርብናል ብለዋል። በ20 ቀን ነው ያለን። በ20 ቀናት ውስጥ ሊንሰበስብ የሚችለው ገንዘብ 234 ሚሊዮን 201,802 ብር ከኔና ከናንተ በጣም ይጠበቃል። ስለዚህ በ20 ቀን ውስጥ 234 ሚሊዮን ብር እንዴት ነው የምንሰበስበው የሚለው ነገር ዛሬ ውይይታችን አካል መሆን ያለበት። ይሄ ደግሞ በጣም እንችላለን። በኋላ ከየት ይሰበሰባል? እዚህ ሪፖርት ይቀርባል። እንዴት ይሰበሰባል? በደንብ መነጋገር አለበት። ድጋፍም ክትትልም አስፈላጊ ከሆነ እያንዳንዱ ባለድርሻ አካላት ተሳትፎ ይሄን ገቢ በተገቢው ሰብስበን ለልማት መዋል የሚባለው ነገር አማራጭ ነት የሌለ ጉዳይ ነው። ለዚህ አርበኛ ሆነ አመራር ያስፈልጋል። አርበኛ ሆነ ባለሙያ ያስፈልጋል። ከተረጂነት መላቀቅ አለብን። ትሬጀሪ ሁሉ ጊዜ ደሞዝ በመጣ ቁጥር ለድጋፍ ወደ ዞን መጮህ አያስፈልግም። ዞኑ ወደ ክልል መጮህ አያስፈልግም። ብድር እንግዲህ የሰው ብድር የሚባለው ነገር አሁን አብዛኛው መዋቅር ትሬጀሪ ጨርሰዋል። ስለዚህ ያለው ብቸኛ አማራጭ ይሄን ሀብት ሰብስቦ ለልማት መዋል በጣም ያስፈልጋል። በመድረኩም የመወያያ ሰነዶች የገቢ አሰባሰብና የውስጥ ገቢ ዳይሬክቶሬት በሆኑት አቶ አደመ ቆፒቶና የኔትወርክ አስተዳደር ኢንጂነሪንግ ባለሙያ በሆኑት አቶ ቴዎድሮስ መንገሻ የቀረበ ሲሆን በሰነዱም ያለፈው የ11 ወራት የገቢ አሰባሰብ ሂደቶች ተዳሰዋል። በዚህ ሰነድ ላይ በጠንካራና ደካማ ጎን በተግባር አፈጻጸም ወቅት የታዩ ጉዳዮች በስፋት የተነሱ ሲሆን በቀጣይም ማነቆችን በመለየት የተለያዩ የገቢ ማስገኛ ምንጮችን በአግባቡ በመጠቀም ትኩረት ተሰጥቶ መስራት እንደሚያስፈልግም ተገልጿል። ለቀጣይም የደረጃ ሀመር ውሃ ግብር ከፋዮችን ለማስከፈል ከወዲሁ ቅድመ ዝግጅቶችን ማድረግ እንደሚገባ የተገለጸ ሲሆን የቴክኖሎጂ አጠቃቀምን በማሻሻል የገቢ አሰባሰብ እቅድን ማሳካት እንደሚገባም ተብራርቷል። የመድረኩ ተሳታፊዎች ሀሳብ አስተያየታቸውን የሰጡ ሲሆን በመምሪያው ኃላፊም ሰፋ ያለ ምላሽና ማብራሪያ ተሰጥቶበት ውይይቱ ተጠናቋል። በውይይቱም የወረዳና የከተማ አስተዳደር ገቢዎች ጽሕፈት ቤት ኃላፊዎችና የገቢ አሰባሰብ የስራ ሂደት አስተባባሪዎች ተገኝተዋል። ለህብረተሰቡ የተሻለ የሕክምና አገልግሎት ለመስጠት የጤና ተቋማት ጠንካራ አመራር መኖር ወሳኝ በመሆኑ ባለድርሻ አካላት በትኩረት ሊሰሩ እንደሚገባ የክልሉ ጤና ቢሮ አሳሰበ። በገብረ ጻዲቅ ሻዋ አጠቃላይ ሆስፒታል እየተገነባ ያለው ሞዴል ፋርማሲ 90 በመቶ መድረሱም ተመላክቷል። ፍጹም ተሾመ ዝርዝር አለው። የኢፌዴሪ ጤና ሚኒስቴር የተሻለ አገልግሎት በመስጠት ተቋማዊ ሽግግር ፕሮግራም ተነድፎ ወደ ተግባር መገባቱ ይታወሳል። ይህ ፕሮግራም በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 2 ሆስፒታሎች የተጀመረ ሲሆን በሂደት በክልሉ ባሉ 13 ሆስፒታሎች እንደሚሰፋ የጠቆሙት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም በየሆስፒታሎቹ የልምድ ልውውጥን ባህል በማጠናከር የተሻለ አገልግሎት እንዲኖር እየተሰራ ነው ብለዋል። ስለዚህ እዛ ላይ እኛም እንደ ክልል ጤና ቢሮ በተለይ ሕክምና አገልግሎት ዘርፍም በተገቢው SBFRን ከመተግበር አንፃር በቦንጋ ሆስፒታል ብቻ ሳይሆን ሚዛን አማን ሆስፒታልም ጀምሯል። አጠቃላይ 13 ሆስፒታሎች አሉ። እነዛን ሆስፒታሎች መተው እዚህ ጉብኝት እንዲያደርጉ አጠቃላይ ፐርፎርማንሳቸውን ሪቪው ከማድረግ አንፃር የጀመርናቸው ነገሮች አሉ። ከዛሬው ደግሞ ስንነሳ እንደው ቀጣይ ሆስፒታሎችን በምን አይነት ፍጥነት ማምጣት አለብን የሚለው ለኛ ደግሞ የወሰድነው ለሰን ነው። ከባለፈው ልምድ ልውውጥ በኋላ የመጡ በጣም ጥሩ ለውጦች አሉ። ይሄንንም አምጥተን እናሳያለን። ሌሎች ሆስፒታሎች በተገቢው ግን ደግፈን ወደዚህ ማምቃት አለብን።
በሚኒስቴር መስሪያ ቤቱ የተጀመረው የኤስቢኤፍአር ፕሮግራም አተገባበር ውጤታማ እንዲሆን የክልል ጤና ቢሮ ድጋፍ በማድረግ የበኩሉ እንደሚወጣም ተናግረዋል። እዛ ላይ እንደ ክልል ጤና ቢሮ የምንወስዳቸው አሁን ከፊድባኩም የተሰጡን አሉ፣ የጀመርናቸው ነገሮች አሉ። ለምሳሌ የቦታ ጥበት አለ። ስለዚህ ከ200 ሚሊዮን ብር በላይ አውጥተን የጀመርነው ኤክስፓንሽን አለ። የኦፒዲ ቅድም እንደገለጻችሁት 3-4 ክፍሎች ብቻ ናቸው። አሁን ወደ 8 አካባቢ የሚጠጉ ኦፒዲ ክፍሎች ኤክስፓንሽን እየሰራን ነው። የኢምፔሸንት ራሱን አስችሎ በጣም ሰፊ ግንባታ እሱም ኦልሞስት እየተጠናቀቀ ነው ያለው። ኤምሲኤች ራሱን ችሎ ኦአር ያለው መግቢያው አካባቢ ያለው G+2 ህንፃ ኤምኤንሲኤች ሰርቪሱን በሙሉ ከበር የሚያደርግ ኦአርኑም ጭምር የያዘ ማለት ነው። እሱ በፍጥነት ከጨረስን የክፍል ጥበቱ ችግር አይኖረውም ማለት ነው። አሁን እዚህ ብቻ ሳይሆን ቦንጋ ሆስፒታል፣ ተርጫ ሆስፒታል ላይ ተመሳሳይ ኤክስፓንሽን አለ። እነዛን በአጭር ጊዜ ካጠናቀቅን ለኤስቢኤፍአር አጠቃላይ የሰርቪስ ኳሊቲው ላይ ለውጥ ማምጣት እንችላለን ነው። በቀድሞ ክልል ያደሩ 68 የጤና ፕሮጀክቶች በመኖራቸው የሕክምና ቁሳቁስ ለማሟላት ከፍተኛ ማነቆ መሆኑን የጠቆሙት ኃላፊው አቶ ኢብራሂም አሁን ላይ የክልሉ መንግስት ትኩረት በመስጠት በቅርቡ 3 የመጀመሪያ ደረጃ ሆስፒታሎች ተመርቀው ለአገልግሎት እንደሚበቁም ተናግረዋል። በዚህም የህብረተሰቡን ችግር ለመቅረፍ ጥረት እንደሚደረግም በማሳወቅ ከደቡብ ክልል ስንወጣ ወደ 68 ያደረ ፕሮጀክት የጤና ብቻ ነው። 68 ፕሮጀክት በ6 ዞኖች ውስጥ አለ። 3 ፕራይመሪ ሆስፒታል አሁን በቅርብ የምንጨርሳቸው አሉ። ጤና ጣቢያዎች አሉ፣ ኦአር ብሎኮች አሉ፣ ሌሎችም እዚህ ወደ 68 ከደቡብ ክልል ካደሩ ፕሮጀክቶች ውስጥ አብዛኛው ያደረ ፕሮጀክት ያለው ደቡብ ምዕራብ ላይ ነው። ማዕከላዊውም የሲዳማም የደቡብም በተወሰነ መንገድ አብዛኛው ሆስፒታሎችን ጨርሳቸዋል። አሁን እያጠናቀቁ የመጡ ድሊያንስ የተፈጠሩ የተወሰኑ አሉ። እኛ ግን አብዛኛው ማለት በሚቻል ደረጃ ካለው ጂኦግራፊ አንፃር ያደረ ፕሮጀክት በመኖሩ ካፒታል በጀቶች በሙሉ ወደ ግንባታ ነው እየዞረ የጤና ብቻ ሳይሆን የሌላ ሴክተርም ተዛዝሮ ይመጣል ወደኛ። ለዚህ የሜዲካል ኢኩዊፕመንት ላይ አልያዝንም። ያ ብንይዝም መጀመሪያ ግንባታው ማለቅ አለበት ብለን ስለዚህ እሱ ያለቀ ሲሄድ ቀጣይ ግንባታዎችን እየጨረሰን ስንሄድ ላለቁ ግንባታዎች ደግሞ የሜዲካል ኢኩዊፕመንት በካፒታል በጀት የሚይዝ ይሆናልና በዛ መንገድ የዞኑም ሆስፒታሉም ሌሎች ሁሉም ዞኖች ስለሚያውቁ አጠቃላይ ያለ የካፒታል በጀት ማኔጅመንት ስለሚያውቁት በዛ መንገድ ግን በጣም አመሰግናለሁ። አሁንም ጤና ሚኒስቴር በመሃል የሚልካቸው ግብአቶች አሉ። እነዛን በፍትሃዊነት ለጤና ተቋማት ተደራሽ ያደረግን ነው። የኢፌዴሪ ጤና ሚኒስትር ዴታ ዶክተር አየለ ተሾመ ፕሮጀክቱ እንደ ሀገር ውጤት እያመጣ መሆኑን ጠቁመው በተለይም በገብረ ጻዲ ሻው ሆስፒታል የታየው መልካም ጅምር ወደ ኋላ እንዳይቀለበስና ቀጣይነት እንዲኖረው በየደረጃው ያሉ አካላት ጠንካራ ክትትል ሊያደርጉ ይገባልም ሲሉ አሳስበዋል። ኤቪደንስ ጄኔሬት ማድረግ ማለት ፔሸንት ሳቲስፋክሽን ላይ ሄልዝ አውትካም ላይ ለውጥ ሲመጣ ማለት ነው። ገብቷቸዋል። ብዙ ፕሮሰስ ኢንዲኬተሮች ይሻሻላሉ። ለምሳሌ ሲኒየር በቀን 2 ጊዜ መጥቷል። This is process. ኢምፔሸንት ሞርታሊቲ ኢምፔሸንት ሳቲስፋክሽን ሲሻሻል ግን አውትካም ይሆናል ማለት ነው። እስከዛ ድረስ መገፋት አለበትና ያው ምለው ስለሚገባቸው የቦንጋን በየቦታውም ስለሰጠን ሁሉም ሰው አስተያየት ስለሰጠ ትልቅ ምስጋናና እርካታ ነው ያለን። አሁን የሚለውን ያዙና ይሄ ግን ንቅናቄ ይሄ ሰራተኛ ይዞ ውጤት አለማምጣት ካሁን በኋላ የሊደርሺፕ ድክመት ነው የሚሆነው። የክልል ድክመት ነው የሚሆነው። የኛ የጤና ሚኒስቴር ድክመት ነው የሚሆነው። ይህንን ስታፍ ተጠቅመን ባህል ለውጥ ማምጣት አለብን፣ የባህል አብዮት ማምጣት አለብን የሚለውን ነገር በደንብ መያዝ አለባችሁላችሁ። ያ የባህል ለውጥ ደግሞ በቴክኖሎጂ ይደገፍና ሰስቴናቢሊቲውን እናረጋግጣለን የሚለውን ነገር ይዘን አሁን ሊደርሺፑ እንዴት ከዚህ ይጠቀማል የሚለውን በደንብ ማሰብ የሚለውን አደራ ማለት ነው። በሆስፒታሉ ከታዩ መሻሻሎች አንዱ የሞዴል ፋርማሲ ግንባታ ሲሆን ከከፋ ዞን አስተዳደር በተገኘው 3.8 ሚሊዮን ብር ድጋፍ ግንባታው አሁን ላይ 90% መድረሱ የተናገሩ ደግሞ የሆስፒታሉ ስራ አስኪያጅ አቶ ፍቅረ ማርያም ጳውሎስ ናቸው። አቶ ፍቅረ ማርያም አክለው በ90 ቀናት ውስጥ ቀሪ ስራዎች ተጠናቀው ሙሉ በሙሉ አገልግሎት እንደሚጀምርም ተናግረዋል። ክላይንቱ ከግቢ እንዳይወጣ የዞኑ መንግስትን አስገድደን የዛሬ 2 ዓመት ያስጀመርነው የሞዴል ፋርማሲ ኦልሞስት 90% ደርሷል። ያንን አስጨርሰን የኮሚኒቲ ሞዴል ፋርማሲዎችን ካስጀመረን ሁሉ ነገር ይዛ ያበቃል ነው የምናስበው። ይህንንም የ90
ቀን እቅዳችን ላይ አካተን እንሰራለን ብለን አቅደን እየሮጥን ያለነው ሩጫችንን ትንፋሻችን ሳንይዝ እናስጨርሳለን ብለን እናስባለን። በካፋ ዞን ንግድ ገበያ ልማትና ኢንቨስትመንት መምሪያ በኩል ለወረዳዎችና ለከተማ አስተዳደር ባለሙያዎች እንዲሁም ለዘርፉ አመራሮች በንግድ ምዝገባ ፍቃድ አሰጣጥና እድሳት ዙሪያ ሲሰጥ የነበረው የግንዛቤ ማስጨበጫ ስልጠና ተጠናቀቀ። ዘገባው የዞኑ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ቤተልሔም መምሩ ስልጠናውን በንግግር ያጠቃለሉት የንግድ ገበያ ልማትና ኢንቨስትመንት መምሪያ ኃላፊ ወይዘሮ ታሪኳ ታከለ ስልጠናው በተሳካ መንገድ እንዲጠናቀቅ አስተዋጽኦ ያበረከቱትን አካላትና ስልጠናው በጥብቅ ዲሲፕሊን እንዲሰጥ ያደረጉትን አሰልጣኞች እንዲሁም በተገቢው የተከታተሉትን ሰልጣኞች አመስግነዋል። ወይዘሮ ታሪኳ በንግግራቸው ቀደም ሲል ከነበረው ኋላ ቀርና ጎታች ከንግድ ስርዓት በመውጣት ወደ ዘመናዊና ቴክኖሎጂ መር የንግድ ስርዓት ለመግባትና ተወዳዳሪ ለመሆን ቦንጋ ከተማ ላይ ይህ አዲሱ የንግድ ስርዓት አስቀድሞ የተሞከረ መሆኑን በመግለጽ አሰራሩ አሁን ወደ ሁሉም አካባቢዎች እንዲወርድ ለማድረግ ዓላማ ተይዞ የተሰጠውን የኢ-ትሬድ ስልጠና ወስዶ ተግባራዊ ማድረግ ከሁሉም ይጠበቃል ብለዋል። በዚህም ይህንን አዲሱን አሰራር ለመተግበር ራስን ማዘጋጀትና በዚህ ስራ ወደፊት የወጡ መዋቅሮች ወደ ኋላ ለቀሩት የልምድ ልውውጥ በማድረግ በዞኑ ውስጥ ያሉትን ሁሉንም መዋቅሮች ወደ ዘመናዊ የንግድ ምዘና እድሳት መረብ ውስጥ ማስገባት ያስፈልጋል ብለዋል። በመቀጠል በስልጠናው መድረክ ላይ ተገኝቶ መልእክት ያስተላለፉት የክልሉ ንግድና ኢንቨስትመንት ቢሮ የዳታቤዝ ከፍተኛ ባለሙያ አቶ አዲሱ አበበ እንዳሉት በክልል ደረጃ ከዚህ ቀደም በንግድ ምዝገባ ፍቃድ እድሳትና ስረዛ ዙሪያ ችግሮች መኖራቸውን ጠቅሰው የዚህ ስልጠና ዋነኛ ዓላማ እነዚህን በንግድ ስርዓቱ ላይ የሚስተዋሉትን ችግሮች በመፍታት ይህንኑ ኋላ ቀር አሰራር በዘመናዊ ቴክኖሎጂ የታገዘ የንግድ ምዝገባና እድሳት ስርዓት መተካት ነው ብለዋል። የዘርፉ ባለሙያ እንዳሉት ሁሉም የንግድ መዋቅሮች የተሰጠውን ዘመናዊ የኢ-ትሬድ የአቅም ግንባታ ስልጠና ወስዶ ተግባራዊ ለማድረግ ራሳቸውን ማዘጋጀት አለባቸው ብለው ከአቅም በላይ የሆኑ ችግሮች ሲኖሩ ክልሉ አስፈላጊውን ድጋፍና እገዛ ለማድረግ ዝግጁ መሆኑንም ተናግረዋል። ስልጠና መጠናቀቁን ተከትሎ በዞኑ እስካሁን ያለውን የወረዳዎችና የከተማ አስተዳደር መዋቅሮችን የንግድ ምዝገባ እድሳትና ስረዛ አፈጻጸም በተመለከተ የመምሪያው የንግድ ምዝገባና ፈቃድ እድሳት ዳይሬክቶሬት አቶ ያዩ ገብረ ማርያም በጥንካሬና በድክመት እንደዚሁም የታዩ ችግሮች ላይ ትኩረት ያደረገ ሰነድ በዝርዝር አቅርበዋል። ባለሙያው አያይዞ በዞን ደረጃ በንግዱ መስክ የተመዘገቡትን አዲስ የንግድ ፈቃድ ያወጡትንና የታደሰውን ጨምሮ በአጠቃላይ 19445 ነጋዴዎች መኖራቸውን ገልጸዋል። በቀሪ የእቅድ ጊዜያት መከናወን ያለባቸውን አዲስ የንግድ ፈቃድ አሰጣጥና እድሳት በተመለከተ ጠቋሚ እቅድ ቀርቦ በተሳታፊዎች ጥያቄና አስተያየት ተነስቶ ለተነሱት ጥያቄዎች በሚመለከታቸው የስራ ኃላፊዎችና ባለሙያዎች ምላሽና ማብራሪያ ተሰጥቶባቸው መድረኩ መቋጫ አግኝቷል። በመድረኩ የሁሉም ወረዳና ከተማ አስተዳደር መዋቅሮች የሚመለከታቸው የንግድ ተቋማት አመራሮችና የዘርፉ ባለሙያዎች ተገኝተው ተሳታፊ ሆነዋል። የስምንተኛ ክፍል ክልል አቀፍ ፈተና በካፋ ዞን በሚገኙ ሁሉም የፈተና ጣቢያዎች መሰጠት ተጀመረ። ከየወረዳዎቹ የተገኘውን ዘገባ ክፍል ያለም አቅርቧል። በጠሎ ወረዳ ክልል አቀፍ የስምንተኛ ክፍል ተማሪዎች ፈተና በሁሉም የመፈተኛ ጣቢያዎች ተጀምሯል። በወረዳው 947 ተማሪዎች በ41 የመፈተኛ ጣቢያዎች ክልል አቀፍ የስምንተኛ ክፍል ፈተና እየወሰዱ እንደሚገኙ የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ሙሉጌታ ከበደ ገልጸዋል። የጠሎ ወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊው አቶ አፌቶ ገብረ ሚካኤልና የወረዳው ምክትል አስተዳዳሪና የፋይናንስና ኢኮኖሚ ልማት ጽሕፈት ቤት ኃላፊው አቶ አስናቀ አዋቆ በኦዳ አንደኛ ደረጃ ትምህርት ቤት ተገኝተው ፈተናውን አስጀምረዋል። በተመሳሳይ በቢጣ ወረዳ የ2016 ዓ.ም የስምንተኛ ክፍል ክልላዊ ፈተና በሁሉም የመፈተኛ ጣቢያዎች በሰላም መጀመሩን የወረዳው ትምህርት ጽሕፈት ቤት አስታውቋል። ፈተናውን የወረዳው ዋና አስተዳዳሪ አቶ ታምሩ እምሩና የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታጋ አዴሎ እንዲሁም የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ዘገየ በላቸው በቢጣ ገነት አንደኛ ደረጃ ትምህርት ቤት ተገኝተው አስጀምረዋል። የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ዘገየ በላቸው በዚሁ ጊዜ እንደገለጹት በወረዳው በ47 የመፈተኛ ጣቢያዎች 1408 ተማሪዎች ፈተናውን እየወሰዱ መሆኑን አብራርተዋል። ተማሪዎች ፈተናውን ተረጋግተው መፈተን እንዳለባቸው የገለጹት ኃላፊው ፈተናው ፍጹም ሰላማዊና ከኩረጃ የጸዳ እንዲሆን በማድረግ የፈተና ፈጻሚዎች የበኩላቸውን ድርሻ እንዲወጡ አሳስበዋል። የወረዳው ዋና አስተዳዳሪ አቶ ታምሩ እምሩ ለተፈታኞች መልካም የፈተና ጊዜ እንዲሆን ተመኝተዋል። በሌላ ዜናም በጎባ ወረዳም የ8ኛ ክፍል ክልል አቀፍ ፈተና በአዲስ ፋና አንደኛ ደረጃ ትምህርት ቤት የወረዳው አመራሮች በተገኙበት የማስጀመሪያ መርሃ ግብር ተካሂዷል።
የቢጣ ወረዳ ምክር ቤት 6ኛ ዓመት 9ኛ ዙር 39ኛ መደበኛ ጉባኤ ተካሄደ። የወረዳው ዋና አስተዳዳሪ አቶ ታምሩ እምሩ የፈጻሚ ተቋማትን የ9 ወር የስራ አፈጻጸም ሪፖርት ለምክር ቤቱ አቅርበዋል። በቀረበው የስራ ሪፖርት ላይ የጉባኤው አባላት የተለያዩ ጥያቄዎች ያቀረቡ ሲሆን የቀበሌ ተደራሽ መንገድ ልዩ ትኩረት እንዲሰጠውና ተጠናቆ አገልግሎት መስጠት እንዲችል ሊደረግ እንደሚገባው አንስተዋል። ዘገባው የወረዳ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ክፍል ያለው በቀረበው የስራ ሪፖርት ላይ የጉባኤው አባላት የተለያዩ ጥያቄዎች ያቀረቡ ሲሆን የቀበሌ ተደራሽ መንገድ ግንባታ ጉዳይ ልዩ ትኩረት እንዲሰጠውና የተጀማመሩትም ፈጥነው ተጠናቀው አገልግሎት መስጠት እንዲችሉ ሊደረግ እንደሚገባው ተወያዮቹ አንስተዋል። የመሬት ባለቤትነት ደብተር ሴቶችንም ያገናዘበ መሆን እንደሚገባው የጠቆሙት የጉባኤው አባላት ከወጣቶች ስራ ዕድል ፈጠራ አንጻር በርካታ ስራዎች እንደሚቀሩ በመጠቆም የሚመለከታቸው ተቋማት ለዘርፉ ትኩረት ሊሰጡ ይገባል ብለዋል። የምክር ቤት አባላቱ በተደጋጋሚ ሲያነሱ የቆዩት የቢጣ ገነት ከተማ የንጹህ መጠጥ ውሃ ችግር በምክር ቤቱ ውሎ አጽንኦት የተሰጠው ሲሆን የህገወጥ የንግድ ስርዓት ላይ የሚደረገው ክትትል ወቅቱን የጠበቀ እንዲሆንም ሀሳብ ቀርቧል። ከቢጣ ገነት ከተማ ልማት ጋር በተያያዘ ዳግም ህዝባዊ ውይይቶችን በማድረግ በአንድነት መስራት እንደሚገባ ያመላከቱት አባላቱ ኤሌክትሪክና ኔትወርክ ባልተዳረሰባቸው ቀበሌዎች በቀጣይ አስቸኳይ መፍትሄ እንዲሰጥ እንዲሁም ሌሎች መሰል የመሰረተ ልማት ጥያቄዎችን በቀጣይ ለመመለስ ከህብረተሰቡ ጋር በቅንጅት መስራት ተገቢ መሆኑን ጠቁመዋል። የወረዳው ዋና አስተዳዳሪ አቶ ታምሩ እምሩ ከምክር ቤት አባላቱ ለቀረቡ ጥያቄዎች በሰጡት ምላሽ የቀበሌ መንገድን በሚመለከት በወረዳው 6 የመንገድ ፕሮጀክቶች በህብረተሰቡ ተሳትፎ እንዲሁም በዞንና እንዲሁም የክልሉ መንግስት ድጋፍ እየተከናወኑ እንደሚገኝ ጠቁመው ህብረተሰቡ በሐሰተኛ መረጃዎች ሳይረበሽ ልማቱን በቁርጠኝነት ሊደግፍ ይገባል ብለዋል። ከግብርና አንጻር ቡና ልማትን ከማስፋፋት ባለፈ የእርሻ ማሳዎችን ሙሉ በሙሉ በሰብል በመሸፈን ምርትና ምርታማነትን ለማረጋገጥ በትኩረት እንደሚሰራ ጠቁመው ይህም እውን እንዲሆን ሁሉም ባለድርሻ አካላት ርብርብ ሊያደርጉ እንደሚገባ ዋና አስተዳዳሪው አሳስበዋል። የቢጣ ገነት የመጠጥ ውሃ ፕሮጀክት እንዲሁም የቢጣ ገነት ከተማ ልማት ጋር በተገናኘ የተገዛውን ፖል በሚመለከት ከአስፓልት መንገድ ስራ ጋር በተያያዘ መጓተቱን የጠቀሱት አቶ ታምሩ በቀጣይም ይህንን ችግር ለመቅረፍ ከሚመለከተው አካል ጋር በጋራ እንደሚሰራ ገልጸዋል። በአጠቃላይ ከምክር ቤት አባላቱ የተነሱ ገንቢ አስተያየቶችን በቀናነት በመቀበል ፈጻሚ ተቋማት አስቸኳይ መፍትሄዎችን በማበጀት ህብረተሰቡን ሊክሱ እንደሚገባ አቶ ታምሩ መልእክት አስተላልፈዋል። የወረዳው ምክር ቤት ዋና አፈ ጉባኤ አቶ ካሳሁን ገብረ ሚካኤል በበኩላቸው የወረዳው አስተዳደር ህብረተሰቡን በማስተባበር እንዲሁም በመንግስት በጀት የጀመራቸውን ፕሮጀክቶች በማጠናቀቅ ህብረተሰቡን ተጠቃሚ ማድረግ እንደሚገባ ጠቅሰው የዞንና የክልል መንግስት ለቀበሌ ተደራሽ መንገዶች ስራ እያከናወኑ ያሉት አስተዋጽኦ የሚመሰገን መሆኑን አብራርተዋል። ፈጻሚ ተቋማት ከጉባኤ አባላት የተሰጣቸውን የህዝብ አደራ የእቅዳቸው አካል በማድረግ በቀጣይ ህብረተሰቡን በቅንነት ለማገልገል ቅድመ ዝግጅት ሊያደርጉ እንደሚገባም አቶ ካሳሁን አሳስበዋል። የህዝብ ተወካዮች ምክር ቤት ባካሄደው 31ኛ መደበኛ ስብሰባ የህዝብ በዓላትና የበዓላትን አከባበር ለመወሰን የወጣውን ረቂቅ አዋጅ መርምሮ አጽድቋል። ረቂቅ አዋጁን ላለፉት 3 ወራት በዝርዝር ሲመለከቱ የነበሩት የጤና፣ ማህበራዊ ልማትና ስፖርት ጉዳዮችና የህግና ፍትህ ጉዳዮች ቋሚ ኮሚቴዎች በጋራ ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርበዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ሲሆን ታደለ የውሳኔ ሀሳቡን ያቀረቡት የጤና ማህበራዊ ልማትና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅ ስሙ ማሞ አዋጁ ላይ የተካተቱ ዋና ዋና ሀሳቦችን በዝርዝር አቅርበዋል። የህዝብ በዓላት ለዜጎች ስነ ምግባርና ስነ ልቦና ግንባታ እንዲሁም ለሀገርና ለህዝብ ያላቸው ማህበራዊና ኢኮኖሚያዊ ፋይዳ ከፍተኛ ስለመሆኑም በውሳኔ ሀሳቡ ተብራርተዋል። የህዝብ በዓላት ሃይማኖታዊ፣ ባህላዊና ታሪካዊ እሴቶቻቸውን ጠብቀው በሰላም በድምቀትና የዜጎችን የእርስ በእርስ መልካም ግንኙነትና መተሳሰብ በሚያጎለብትበት ሁኔታ እንዲከበሩ ማድረግ አስፈላጊ መሆኑንም ሰብሳቢዋ ገልጸዋል። የህዝብ በዓላት አከባበርና ስርዓት ሃይማኖታዊና ባህላዊ ይዘታቸውን ጠብቀው ከትውልድ ወደ ትውልድ ለማሸጋገር ያለው አስተዋጽኦ ከፍተኛ መሆኑንና ለሀገራዊ እድገት ወሳኝ ሚና ያላቸው በመሆኑ ከመንግስት የሚጠበቀውን ሰላምና ደህንነት የማስጠበቅ እንዲሁም በቂ የሚዲያ ሽፋን የሚሰጥ እንደሆነም በቀረበው የውሳኔ ሀሳብ ተብራርቷል። የምክር ቤቱ አባላት በረቂቅ አዋጁ ላይ ሀሳብና ጥያቄ ያቀረቡ ሲሆን አንዳንድ የሃይማኖት ተቋማት በረቂቅ አዋጁ ላይ ውይይት እንዳላደረጉና ቅሬታ እንዳላቸው ጠቁመዋል። በምክር ቤቱ የጤና ማህበራዊ ልማትና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅ ስሙ ማሞ ለምክር ቤቱ አባላት ለቀረቡ ጥያቄዎች ማብራሪያ ያቀረቡ ሲሆን ከሁሉም የሃይማኖት ተቋማት የተወከሉ
የሃይማኖት አባቶች በረቂቅ አዋጁ ላይ ስለመወያየታቸው አስረድተዋል። ነባሩ የህዝብ በዓላትና የእረፍት ቀን መወሰኛ አዋጅ የህዝብ በዓላት ሲከበሩ ጥቅም ሊያስገኙ በሚችሉ መልኩ በድምቀት የሚከበሩበትን ዝርዝር የአከባበር ስነ ስርዓት አለማስቀመጡም ተመላክቷል። ይህ አዋጅ በሀገር አቀፍ ደረጃ የህዝብ በዓላትና የበዓላትን አከባበር የሚመለከት ሲሆን ክልሎች በራሳቸው ነባራዊ ሁኔታ ህግ አውጥተው በክልል ደረጃ የሚከበሩ አዋጆችን አከባበር መወሰን እንደሚችሉም ወይዘሮ ወርቅስሙ መግለጻቸውን የምክር ቤቱ መረጃ ያመለክታል። በመጨረሻም ምክር ቤቱ የህዝብ በዓላትና የበዓላትን አከባበር ለመወሰን የወጣውን ረቂቅ አዋጅን በአንድ ድምጽ ታቅቦና በአብላጫ ድምጽ አድርጎ አጽድቆታል። በሚቀጥሉት 10 ቀናት የሚጠበቀው እርጥበት የበልግ ተጠቃሚ በሆኑት አካባቢዎች ዘግይተው ለተዘሩና ፍሬ በመሙላት ላይ ለሚገኙ የበልግ ሰብሎችና ለቋሚ ተክሎች ጠቀሜታ እንደሚኖረው የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። እንዲሁም ለጓሮ አትክልቶችና ፍራፍሬዎች የውሃ ፍላጎትን ከማሟላት አንጻር ከፍተኛ ጠቀሜታ እንደሚኖረው ነው የተገለጸው። በተጨማሪም አስቀድሞ ለሚዘሩ የመኸር ሰብሎች ዘር በወቅቱ ለመዝራትና ማሳን ለማዘጋጀት አዎንታዊ ሚና እንደሚኖረው ኢንስቲትዩቱ አስታውቋል። በምዕራብና በደቡብ ምዕራብ አካባቢዎች የሚጠበቀው የእርጥበት ሁኔታ የረጅም ጊዜ ሰብሎችን ለመዝራትና ለቋሚ ተክሎች እንዲሁም በአረንጓዴ አሻራ ንቅናቄ ለተተከሉና ለሚተከሉ የዛፍ ችግኞች እድገት የጎላ ጠቀሜታ ይኖረዋልም ነው የተባለው። በሌላ በኩል በሚቀጥሉት ቀናት በአባይ በላይኛውና በመካከለኛ ባሮ አኩቦ፣ ኦሞ ግቤ፣ ስምጥ ሸለቆ፣ አዋሽና ተከዘይ እንዲሁም በጥቂት የአፋር ደናክል ተፋሰሶች ላይ ከመካከለኛ እስከ ከፍተኛ መጠን ያለው የእርጥበት ሁኔታን ያገኛሉ። ይህም የእርጥበት ሁኔታ በተፋሰሶች ላይ የሚኖረውን የገጸ ምድርም ሆነ የከርሰ ምድር የውሃ ሀብትን ያሻሽላል። ለመስኖም ሆነ ለኃይል ማመንጨት የሚያገለግሉ የግድቦችን የውሃ መጠን ያሻሽላል ሲል ከኢንስቲትዩቱ ያገኘውን መረጃ ጠቅሶ የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። የጸጥታው ምክር ቤት አሜሪካ ያቀረበችውን የተኩስ አቁም ስምምነት እቅድ አጸደቀ። የምክር ቤቱን ድጋፍ እንደሚቀበለው ያስታወቀው ሐማስ በቅድመ ስምምነት ጉዳይ ዙሪያ ከእስራኤል ጋር ለመነጋገር ፈቃደኛ መሆኑን ገልጿል። ዘገባው ያላሂን ነው። ቤቴሌም መምሩ አሜሪካ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረግና ጦርነቱ በሚቆምበት ዙሪያ ሁለቱ አካላት እንዲነጋገሩ ባቀረበችው የተኩስ አቁም እቅድ ወይም ምክረ ሀሳብ ላይ የጸጥታው ምክር ቤት ድምጽ ሰጥቷል። 15 አባላት ባሉት ምክር ቤት ትላንት ማምሻውን በተደረገ የድምጽ አሰጣጥ ምክረ ሀሳቡ የ14 ሀገራትን ድጋፍ ሲያገኝ ሩሲያ ድምጽ ታቅቦ አድርጋለች። ምክር ቤቱ ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ድጋፍ በሰጠው የተኩስ አቁም ስምምነት እቅድ ሁለቱ ወገኖች ያለምንም ቅድመ ሁኔታ በፍጥነት ስምምነቱን ተግባራዊ እንዲያደርጉና ጦርነቱን እንዲያቆሙ ጠይቀዋል። በተመድ የአሜሪካ አምባሳደር ሊንዳ ቶማስ ውሳኔ ሀሳቡን ለምክር ቤቱ ባቀረቡበት ወቅት ዛሬ ድምጽ የምንሰጠው ሰላምን ለማስከበር ነው ሲሉ ንግግር የጀመሩ ሲሆን ሐማስ የስምምነት ሀሳቡን የሚቀበል ከሆነ ጦርነቱ በአንድ ቀን ይቆማል ብለዋል። የጸጥታው ምክር ቤት ያሳለፈውን የውሳኔ ሀሳብ እንደሚቀበለው ይፋ ያደረገው ሐማስ ስምምነቱ ተግባራዊ በሚሆንበት ዝርዝር ጉዳዮች ዙሪያ ከእስራኤል ጋር ቀጥተኛ ያልሆነ ድርድር ለማድረግ ዝግጁ ነኝ ማለቱ ተሰምቷል። በተመድ የእስራኤል ከፍተኛ ዲፕሎማት ሻፒር ቤን ናፍታሊ እስራኤል በጦርነቱ ዙሪያ ያላት አቋም የማይዋዥቅ ነው፣ ሁሉንም ታጋቾች እስከምናስመልስና የሐማስ ወታደራዊና አስተዳደራዊ አቅም እስከሚንኮታኮት ድረስ ጦርነቱን እንቀጥላለን ማለታቸው ተዘግቧል። አክለውም እስራኤል ሐማስ ለጊዜ መግዣነት በሚጠቀምባቸው ትርጉም አልባ ድርድሮች ላይ በመሳተፍ ጊዜዋን አታጠፋም ነው ያሉት። በተመድ የአሜሪካ አምባሳደር ሊንዳ ቶማስ በበኩላቸው እስራኤል ስምምነቱን ለመቀበል ዝግጁ መሆኗን ተናግረዋል። በድምጽ አሰጣጡ ላይ ድምጽ ታቅቦ ያደረገችው የሩሲያ አምባሳደር ቫስሊ ኒምቤዚያ በጦርነቱ መቆም ላይ ሩሲያ የሀሳብ ልዩነት እንደሌላት ገልጸው የአሜሪካ የስምምነት ሀሳብ ግን ያልተጣራ አካሄድን የሚከተል ነው ሲሉ ተችተዋል። አሜሪካ ሐማስ ስምምነቱን እንዲቀበል ጫና እያደረገች ትገኛለች። በዚህ በኩል ግን እስራኤል አሁንም በጦርነቱ እየገፋች እያለች ባለችበት ሁኔታ በአንድ ወገን ላይ ብቻ ተጽዕኖ ለማሳደር የተዘጋጀ ረቂቅ በመሆኑ ሩሲያ ይህንን ስምምነት ከመደገፍ ታቅባለች ብለዋል። በተመድ የአልጄሪያ አምባሳደር የስምምነቱ ነጥቦች ያላጣሩት በርካታ ጉዳዮች ቢኖሩም ለዲፕሎማሲያዊ አማራጮች እድል ለመስጠት በሚል ምክረ ሀሳቡን ደግፈናል ሲሉ ገልጸዋል። ጦርነቱ ከተጀመረ አንስቶ ለ8ኛ ጊዜ ወደ መካከለኛው ምስራቅ ያቀኑት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከቀጠናው ሀገራት መሪዎች ጋርና ከእስራኤል ጠቅላይ ሚኒስትር ጋር ተገናኝተው የስምምነቱን ተግባራዊነት ለማረጋገጥ ውይይቶችን እያደረጉ ይገኛሉ። ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የተገናኙት ብሊንከን በውይይታቸው ወቅት ኔታንያሁ ሐማስን
ከማጥፋት ወደ ኋላ እንደማይመለሱ ስለመናገራቸው ሮይተርስ አስነብቧል። አሜሪካ ያቀረበችው በ3 ዙር የሚፈጸመው የስምምነት ምክረ ሀሳብ የ6 ወራት ተኩስ አቁም ስምምነት፣ የፍልስጤማውያን እስረኞችና የእስራኤላውያን ታጋቾች ልውውጥ እንዲሁም የእስራኤል ጦር በርካታ ሰዎች ከሚኖሩበት የጋዛ ክፍል ለቆ እንዲወጣ ይጠይቃል። ሆኖም ሁለቱ ወገኖች ለስምምነቱ ያላቸውን በጎ ድጋፍ ከመግለጽ ባለፈ እስካሁን በይፋ ለመደራደር ፈቃደኝነታቸውን አልገለጹም። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ነው ብሩክታይት ብርሃኑ አብሬያችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ቆይታ